ሰላም ሰላም ወገኖች እንዴት ናችሁ? ደህና ናችሁ? እኔ አስቴር ግደይ ይባላለሁ። ፒዲፒ በአስቱ ሚል ዩቲዩብ ቲክቶክ ፕሮግራም አለኝ እና በዛም ደግሞ ሰዎችን ማብቃት ነው የፈለግኩት። ፐርሰናል ዲቨሎፕመንት ፕሮግራም ነው የሚባለው እና ከዚህ በፊት ብዙ ፕሮግራሞችን አቅርቤ ነበር። በዩቲዩብም በቲክቶክም ጠቃሚ ያልኳቸው መልእክቶች ሰውን ያንጻሉ፣ ይጠቅማሉ ያልኳቸው ነው ቀርበውና አሁን ደግሞ ወገኖቼ በዛሬው ዕለት ማቅረብ የፈለኩት እንደ ንስር ወደ ከፍታችን እንሂድ፣ ዝቅ ካለንበት ደረጃ ተነስተን ወደ ከፍታችን እንሂድ የሚል መልእክት ለማስተላለፍ ፈልጌ ነው። አንደኛው። ሁለተኛ ደግሞ ስኬት ያለ እቅድ ምንም ሊሳካ የማይችል ነገር ምኞት ነው ብዬ ነው መልእክት ይዤ የመጣሁት እና በዚህ ወገኖቼ ራሳችን በመመርመር ወደ ምንፈልገው ደረጃ ራዕይ ግብ ኖሮን የምንደርስበትን አቅጣጫ ለማሳየት ፈልጌ ነው እና ከነገሮች ሁሉ ካለንበት ነገር ሁሉ ደግሞ ወደ ከፍታችን እንድንሄድ ፈልጌ ነው። እንግዲህ ወገኖቼ እንደምታውቁት ንስር በጣም ታምራዊ ተፈጥሮ ያለው እንስሳ ነው። እጅግ በጣም የሚገርም ባህሪያት አሉት። ያው እንደምታውቁት ንስር በጣም እጅግ ከፍ ብሎ ከሌሎች ከሚበሩ እንስሳት ተለይቶ ከአዕዋፋት ተለይቶ ከፍታውን ጠብቆ በጣም በከፍተኛ ኃይል ይበራል። ንፋሱም ወጀቡም ዝናቡም መብረቁም ምንም ሳያግደው ወደ ከፍታው በኃይለኛ መብረር መቻሉ ነው። ሌላው ደግሞ የሞተ ነገር አለመብላቱ። የሞተ ነገር ንስር አይበላም፣ በህይወት ያለ ነገር ነው የሚበላው። ሌላው ደግሞ ብዙ ጩኸት ሳያሰማ ነው ወደ ከፍታው የሚበራው። የማንንም ድምፅ ምናምን ሳያሰማ ነው የሚበራው። ሌላው ደግሞ ብቻውን ወይ ደግሞ ከሚመስሉት ከሱ አይነት ድንቅ ፍጡራን ጋር ከንስር አይነት እንጂ ከዶሮ ጋር ወይ ከሌላ በቀቀን ጋር ወይ ከሌሎች አዕዋፋት ጋር አብሮ አይበርም። ሌላው ደግሞ እጅግ የሚገርመው ተአምራዊ ተፈጥሮ ራሱን ከሆነ እድሜ በኋላ ራሱን ያድስና ለቀጣይ ሩጫ ለቀጣይ ድል ደግሞ ራሱን ያዘጋጃል። እና ወገኖቼ አሁን ከዚህ እንኳን ምን መማር እንችላለን ብዬ ለራሴ እንኳን የወሰድኩት ጠቃሚ ነገሮች አሉና እንግዲህ እስካሁን የደረስንበት የሆነ ነገር ይኖረናል ሁላችን በየደረጃችን። አንዳንድ ሰው ብዙ ከኔ በልጦ የተጓዘ ሊኖር ይችላል። አንዳንዱ ግማሹን ያህል የህይወት መንገድ በብቃት የሄደ ይሆናል። አንዳንዱም ከዛም ያነሰ ሊሆን ይችላል። ዞሮ ዞሮ ምንድነው መሰላችሁ ወገኖቼ፣ ተነስተን ወደ ከፍታችን ስንበር እንዲሁ ዝም ብለን አንበርም፣ እንዲሁ ዝም ብለን አንጓዝም። በመሀል ወጀቡም ማዕበሉም ዝናቡም ምንም ሰንጥቀን ማለፍ የምንችልበት ብቃት፣ የውስጥ ስሜት፣ የውስጥ አስተሳሰብ፣ አመለካከት ካልያዝን በስተቀር እንዲህ ወደ ከፍታ መውጣት ቀላል ሆኖ አያውቅም። ነገር ግን አመለካከት፣ አስተሳሰባችን፣ አቅማችን፣ ጉልበታችን፣ ሰውነታችን ሁሉ ግን ለዛ ካዘጋጀ ነው እና በዛ አስተሳሰብ ራሳችን ከቀረጽን ለራሳችን ያለን ግምት አስተካክለን መሄድ ባለብን እቅድ አውጥተን፣ እቅድ ደግሞ ወገኖቼ ራዕይ ስንል አንደኛ ስማርት ይሉታል ፈረንጆች። ስማርት ማለት ስፔሲፊክ የሆነ እኔ እዚህ ደርሳለሁ የምንለው ነገር፣ ወይ ለምሳሌ አንድ ሰው ኪሎዬን በዚህ ያህል ቀንሳለሁ የሚል የታወቀ ኪሎ ላይ ያተኮረ ግብ ሊኖረው ይችላል። አንዳንዱ ደግሞ ከዚህ በኋላችን የማገኛትን ቁጠባ በየቀኑ አንዳንድ ብር መቆጥብ ከሆነ በየቀኑ 2 ብር ቆጥባለሁ የሚል አላማት ይዞ ይነሳ ይሆናል። ግን ዞሮ ዞሮ ግቡ መጨረሻው ላይ ዋናው ትልቁ ራዕዩ ምንድነው? በራሱ የተሳካለት ሀብታም፣ ደስተኛ፣ ጤነኛ ለመሆን፣ ስኬታማ ለመሆን በነፍስም በስጋም እንግዲህ ወገኖቼ ሳይጎድል በብዙ ስኬት እንዲባረክ የፈለገ ሰው እቅድ ራዕይ ከሌለው እንደዚህ ምኞት ብቻ የትም አያደርሰንም ማለት ነው። ስለዚህ ስፔሲፊክ ስንል የሆነ ተለየ 1 2 3 የምንለው ራዕይ ሊኖረን ይገባል፣ ልንደርስበት የሚገባ ራዕይ። ከዛ ያ ስፔሲፊክ ብለን ያልነው ስማርት ብያቸዋለሁ። ኤም ስንል ደግሞ ሜዥረብል፣ በምን መልኩ ነው የዛሬ ወር ራሴን መቀየር የፈለግኩት፣ በምን መልኩ ነው እስከሚቀጥለው ወር ድረስ ራሴን መንከባከብ የፈለግኩት፣ በምን መልኩ ነው ራሴ እንደገና አእምሮዬን፣ እውቀቴን፣ ክህሎቴን ማሳደግ የፈለግኩት የዛሬ 2 ዓመት፣ የዛሬ 6 ዓመት፣ የዛሬ 10 ዓመት እያልን
ሚለካ በዚህ መጠን በዚህ መልኩ ሊሳካ የሚችል ብለን ደግሞ በመጠን በልኬት ምን ገልጸው መሆን አለበት ራዕያችንን ማለት ነው። ከዛ አታይነብል ማለት ነው። ስማርት አላልንም። ስፔሲፊክ ወይ የሚጨበጥ የታወቀ ቆጥረን 1 2 3 የምንለው ነው። ኤም ሜዠረብል ብለናል። በዚህ በቁጥር የሚለካ ነገር ነው ብለናል። ኤ ደግሞ አቴነብል ልንደርስበት የማንችለውን እቅድ መጀመሪያውኑ ማውጣት የለብንም። በኋላ በራሳችን እናድዳለን። ራሳችን ያለን ግምት ዝቅ እንዳይልብን ማለት ነው። እና ማይደረስ ነገር ራዕይ ሊኖረን አይገባም። ሌላው ደግሞ ሪዝነብል መሆን አለብን። በቃ የሆነ ነገር ልንደርስ የምንፈልግበትን ነገር ለምንድን ነው ምክንያቱም ማወቅ አለብን። እኔ አሁን ተነስቼ በመንፈሳዊ ህይወቴ የተሻለ በአካሌ ደግሞ ጤነኛ ከበሽታዎች የነጻ ውበቴ ንጽህና የተጠበቀ እንደገና ደግሞ ስኬታማ በራስ የምትተማመን ሰው መፍጠር ፈልጋለሁ ካልኩ ይሄንን ለመድረስ የሚያስፈልጉኝን ምክንያቶች ማወቅ አለብኝ። ምክንያቱም ጤነኛ ካልሆንኩ ስኬታማ መሆን አልችልም። ስኬታማ ካልሆንኩ ጤናዬን መጠበቅ አልችልም። እንደዚህ እያልን ምክንያቱም በደንብ ውስጣችን ከገባ በኋላ ነው መሮጥ የምንችለው ማለት ነው። ቲ ደግሞ ታይም ባውንደሪ ሊኖረን ይገባል። ከዛ ታይም ባውንደሪ ማለት ደግሞ በዚህ ወር፣ በዚህ አመት፣ በዚህ ሳምንት ውስጥ ይሄን ተገብራለሁ፣ ከዛ በዚህ ጊዜ ውስጥ እዚህ ደርሳለሁ ብለን ትልቁ ራዕያችንን በጊዜ ከፋፍለን ማወቅ አለብን ወገኖቼ። ስለዚህ ወገኖቼ ፕላን እቅድ የሌለው ነገር ወደ ስኬት ሊያደርሰን የሚችል ነገር የለም እና አንደኛ እቅድ ይኑረን በሚል ነው። ሁለተኛ ደግሞ እንደ ንስር የንስር አይነት ባህሪ ተፈጥሯዊ ባህሪ ያለን ሰዎች አድርገን ራሳችንን እንቅረጽ ልላችሁ ፈልጌ ነው። እንግዲህ ንስር አስደናቂ ታምራዊ ተፈጥሮ ያለው በራሪ እንስሳ ነው። እጅግ በጣም የሚገርም ባህሪ ያለው እንግዲህ እግዚአብሔር ተአምር ይገርመኛል ሁልጊዜ። እና የሞተ ነገር አለመብላቱ እኛ ያለፈ ነገር ሊሆን የማይችል ነገር ወይ ደግሞ ቆሻሻውን ብለን የናቅነውን ባህሪ አስተሳሰብ ካለ እሱ ተመልሰን ልንበላው ወይ ተመልሰን ልናስበው አይገባም እንደማለት ነው። እንደገና በከፍታዎች ከማንም አዕዋፋት በሮ መብረር የሚችል ማለት ደግሞ ለዚህ ነው መመካከር የፈለግነው አይደል እንዴ? ከሌሎች እጅግ በጣም በልጠን የምንሮጥበትን ራሳችን የምንገዛበትን ወደ ከፍታችን የምንሮጥበትን ነገር ነው። ሌላው ደግሞ በወጀብ በአውሎ ንፋስ በዝናብ በመብረቅ ሌሎች አዕዋፋት መብረር ያቃታቸውን እሱ ጥሶ ማለፉ በከፍታ መብረሩ እጅግ ተአምር ያስብለዋል። ሌላው ደግሞ ከማይመስሉት አዕዋፋት ጋር አብሮ አይበርም ወይ ብቻውን ይሆናል እንጂ ከአብረውት አንድ አይነት ከሆኑ ከንስሮች ጋር ነው አብሮ የሚበረው እንደማለት ነው። ስለዚህ እኛ ስንሄድ በመንገዳችን ወደ ስኬት ስንጓዝ ራዕያችንን አላማችንን ከሚደግፉ ሰዎች ጋር አብረን ብንሄድ፣ እኛን ከሚመጡንን ሰዎች ጋር ብንሆን ወይ ደግሞ ከማይመጡንን ከማይሆነ አካባቢና ሰዎች ደግሞ መራቅ ስንችል ብርቅ እጅግ መልካም ነው። ወደ ጉዛችንን እንድንሄድ ያግዘናል። ሌላ ስኬት ደግሞ እስቲ ዝም ብሎ የሚመጣ እኮ አይደለም። በመሀል የሚረብሹን በመሀል ያላሰብናቸው እቅዳችንን የሚያዛቡብን ሁኔታዎች እጅግ በጣም በርካታ ነገሮች ይመጣሉ እና እነሱም እያለፍን እየጣስን ስናልፍ ነው እንጂ ራሳችንን ስኬት ላይ የምናገኘው እንዲህ በምቾት ላይ ሆነን ብቻ ነው ሁሌ ስኬት የሚመጣው ብለን ማሰብ የለብንም። ሌላው ደግሞ ራሱን ማደሱ ነው። 40 ዓመት ሲሞላው ራሱ ንስር በደንብ ራሱን ያድሳል እና ምንድነው ዝም ብሎ ራስ ማደስ ቀላል ሆኖ አይደለም። በጣም ጥፎቹን እየነቃቀለ አሳማሚ ሁኔታ ውስጥ እያስገባ ነው። ነገር ግን ለውጥ ፈልገን እንደገና ደግሞ ተቀምጠን መሮጥ ሲኖርብን መስራት ሲኖርብን ሳንሰራ የምንፈልግ ከሆነ ይሄ ልክ አይሆንም እና በቃ ራሳችን የሆነ ሰዓት ላይ ደግሞ እድሜያችን ከፍ እያለ ሲሄድ እንደ ወጣትነት መሮጥም ምን ማለትም ምንም በሚያቅተን ጊዜ እንደ ንስሩ 40 ዓመቱ ሲሞላ ራሱን አድሶ እንደገና ለቀጣይ 30 ዓመት ከዛ ከበፊት ከነበረው አቅም አብልጦ ራሱን እንደሚቀርጽ ሁሉ እኛም ራሳችን እንደዚሁ ራሳችንን ማደስ አለብን። የሆነ ሰዓት ላይ ደርሰን ራሳችን የምናድስ ሰዎች መሆን አለብን። እንዴት ነው ራሳችን የምናድሰው ወገኖቼ? ለምሳሌ ሰው እድሜው የጨመረ ሲሄድ ምንድነው የሚሆነው መሰላችሁ? ሰውነት አእምሮን ጨምሮ ኩላሊቱን ቢሆን የደም ስሩ
ከበፊት የመስራት ብቃታቸው ውስጥ የሰውነት አካላችን ከውጭም ያሉት ቢሆኑ እየደከሙ እንትን እያሉ ስለሚሄዱ የበለጠ ራሳችን ተንከባክበን የበለጠ ራሳችን ጊዜ ወስደን አተኩረን አስበን ብቃታችንን ከፍ ለማድረግ በብዙ መንገድ መታገዝ አለብን እንደማለት ነው እና ውበታችን እና ወገኖቼ ለሁሉ እግዚአብሔር ይመስገን። እንግዲህ እቅድ ይኑረን፣ ራዕይ ይኑረን፣ እንደ ንስር ወደ ከፍታችን እንብረር፣ ከፍ እንበል፣ ከሌሎች ተለይተን በከፍታ እንጓዝ፣ በማይመች ሁኔታዎች ማለፍ የምንችል ጠንካራ ሰዎች ራሳችን እንፍጠር ነው ያልኳችሁ ዛሬ። ይሄ የሚቻል ሁኔታ